ጤና ይስጥልኝ ወላጆች ህፃናት በስርዓት ፀሐይ ማይሞቁ ከሆነ ወይም ደግሞ ቫይታሚን ዲ ጠብታውን ማያገኙ ከሆነ ምን ሊከሰት ይችላል? ይህ ሪኬትስ ምንለው ሊከሰት ይችላል ወይም ደግሞ የቫይታሚን ዲ እጥረት ማለት ነው። እንደዛ ሲሆን በሰውነታቸው ላይ የሚታዩ ምልክቶችን እናያለን። አንደኛ የእድገት መዘግየት ያጋጥማቸዋል። ለመዳህ መዘግየት ወይም ደግሞ ተሎ ለመራመድ መዘግየት ያጋጥማቸዋል። ሁለተኛ በሽታ የመከላከል አቅማቸው ስለሚቀንስ በተደጋጋሚ የሳምባ ኢንፌክሽን ያጋጥማል። ሶስተኛ ከፍተኛ የሆነ ድካም ስሜት ያጋጥማቸዋል። ስለዚህ እንደ ሌሎች ልጆች ተሎ አብሮ መጫወት አለመፈለግ፣ መንቀሳቀስ አለመፈለግ ምልክት ሊታይ ይችላል። አራተኛ የጥርስ መብቀል መዘግየት፣ ምክንያቱም እስከ መጀመሪያው 13 ወር ድረስ ላይ ማይበቅል ከሆነ አንዱ ምክንያት ቫይታሚን ዲ እጥረት ምክንያት ሊሆን ይችላል። ወይም ደግሞ በቀላሉ የጥርስ መበስበስ ምልክት ሊኖር ይችላል። አምስተኛ ከአጥንት ጋር የተያያዙ ናቸው። ለምሳሌ አንደኛው ከእግር አጥንት ወደ ውጭ መውጣት ወይም ደግሞ ወደ ውስጥ መግጠም በዋናነት እንደዚህ መጓዝ ለጀመሩት ህፃናት ላይ የሚታይ። ሌላው ግንባራቸው ወደፊት መውጣት ወይም ደግሞ ያለምንም ምክንያት ወይም ደግሞ በቀላል ጉዳት አጥንት መሰበር፣ ከአጥንት ላይ ለምሳሌ ደግሞ ከደረት አጥንት ላይ ዶቃ የመሰሉ የሚታዩ አከርካሪ ላይ የሚወጡ አጥንቶች ሊኖሩ ይችላሉ። ስድስተኛ ልጆቹ በሚጥል በሽታ ሊመጡ ይችላሉ ከካልሽየም እጥረት ጋር በተያያዘ። ሰባተኛ በተለይ እንደዚህ ከፍ ያሉት ህፃናት ላይ የድባቴ ስሜት ሊሰማቸው ይችላል። እነዚህና መሰል ምልክቶች ካሉ ግዴታ በህፃናት ስፔሻሊስት ሐኪም መታየት ያስፈልጋል። እነዚህ በላይ የተዘረዘሩት ነገሮች ሙሉ በሙሉ ምናልባት ሁሉም ላይ ይታዩ ይችላሉ፣ አንዱ ብቻ ሊኖራቸው ይችላል፣ ወይም ደግሞ የሌላ በሽታ ምልክትም ሊሆኑ ስለሚችሉ በደንብ ምርመራ ማድረግ ያስፈልጋል። ወደ ህክምና ተቋም ስትሄዱ በደንብ በሽታውን በደንብ ለማወቅ ራጅ ምርመራ ይደረጋል። በደም ውስጥ ላይ ያለውን ፎስፈረስ፣ ካልሽየም፣ ፓራታይሮይድ ሆርሞን እና ቫይታሚን ዲ መጠኑን ለማወቅ የደም ምርመራ ይደረጋል። በመጨረሻ ላይ ኮንፊርም ከተደረገ በኋላ ለህፃናት ከሆነ እንደየእድሜያቸው በሽሮፕ መልክ ወይም ደግሞ እንዳስፈላጊነቱ አይተን በመርፌ መልክ ልንሰጥ እንችላለን። ወይም ደግሞ ትልልቆች ለትልልቆች ሰዎች ደግሞ በታብሌት መልክ ተሰጥቶ ህክምናው በደንብ ህክምና ይደረጋል። ዜን ክትትል ያስፈልጋል። ሪኬትስን ለመከላከል በዋናነት ልጆችን እድሜያቸው ከ10 ቀን ከሆነ ጀምሮ ፀሐይ ማሞቅ ቢያንስ ጠዋት ላይ ከ2 ሰዓት እስከ 3 ሰዓት ባለው ከ10 እስከ 15 ደቂቃ ቢያንስ በሳምንት ለ3 ቀን ለ4 ቀን ፀሐይ ማሞቅ። ደግሞ እንደዛ ማድረግ ማይቻል ከሆነ ደግሞ ቫይታሚን ዲ 400 ኢንተርናሽናል ዩኒት ከ1 ዓመት በታች ላሉት ህፃናት